ሰላም አንድ ቪዲዮ ላሳያችሁና ስንመለስ ያንን ቪዲዮ እንዴት በስልካችን እንደምንሰራ አሳያችኋለሁ። ተመለከታችሁት አይደል? አንድ ምስል እንወስድና እንዳሁኑ ያለ ቪዲዮ እንሰራለን። ብዙም አያስቸግርም፣ ብዙም ታለንት አይጠይቅም። ኤአይ ስለሚያግዘን በቀላሉ እንሰራለን ስልካችንን በመጠቀም። መጀመሪያ ላይ የሆነ ምስል ነገር ያስፈልገናል። እኔ የሴፉን ዝም ብዬ ልውሰድና ላሳያችሁ። እናንተ የፈለጋችሁትን ዲቴል የሆነ መስራት ትችላላችሁ። እዚህ የሴፉን ፊቱን ብቻ ስለምንፈልግ አሁን እኔ የሆነ ጎዳና ላይ ያለ ሰው አለባበስ እንዲለብስና እስቲ ከተቻለ እዛ ቢራ አሁን ይሄንን እንጠቀም። በቃ ሴፉን እዚህ ሰውዬ የሴፉን ፊት እዚህ ሰውዬ ፊት ላይ እንግጠመውና ከዛ እዚሁ ያለ እንዲንቀሳቀስ ወይም የሆነ ዳንስ ነገር እንዲሰራ እናደርገዋለን ማለት ነው። እዚህ ጋር ፊቱ እኩል እንዲገጥም ትንሽ ከገጠመም ችግር የለውም። ኤአዩ ራሱ ያስተካክልልናል። ከዛ እነዚህን 5 መተግበሪያዎች ተጠቅመን ባክግራውንዱን ግሪን እናደርገዋለን። ይህንን የምናደርግበት ምክንያት በኋላ ኤአዩ ሲሰራልን ኤአይ በመታገዝ ስለምንሰራ ወተር ማርክ ያስቀምጣል ማለት ሎጎአቸውን በየቦታው እያስቀመጡ ቪዲዮን ይረብሻል ቪዲዮ። ስለዚህ በኋላ ባክግራውንድ ሪሙቭ አድርገን የራሳችንን ባክግራውንድ እንደፈለግን እንድንጠቀም ባክግራውንዱን ግሪን እናደርገዋለን ማለት ነው። ከዛ ደግሞ እዚህ ትከሻ ምናምኑን እናስተካክላለን ከፊቱ ጋር ማች እንዲያደርግ ማለት ነው። ወደ ላይ ሲሆን የራሱ ፊት አይመስልም። ከዛ ወደዚህ ኤአይ እንሄዳለን። መተግበሪያም አለው ኤአይም አለው። የፈለጋችሁትን ትመርጣላችሁ። እንደዚህ 5 ነገር ያመጣላችኋል። ማይክም አለ፣ ሙቭ አለ። ከዛ የቅድሙን የሴፉን በግሪን ስክሪን የሰራነውን ፎቶ እንደዚህ እንመርጥለታለን። ከዛ ከመረጥን በኋላ እዚህ ጋር የራሳችንን ድምጽ ዳይሬክትሊ ያስገብተን እዚሁ እያለ እንዲያወራ ማድረግ እንችላለን። ወይም ራሳችን ቪዲዮ ሪከርድ እናደርግና እኛ በምናደርገው እንቅስቃሴ እንደኛ እንዲንቀሳቀስ ማድረግ እንችላለን። እኔ አሁን ለናንተ ሳምፕል ስለሆነ እናንተ እንደፈለጋችሁ ትሰራላችሁ። ይሄ ቦታ እዚህ ቦታ ላይ እንደፈለጋችሁ ብዙ ነገር ማድረግ ትችላላችሁ። አንድ ፎቶ ይዟችሁ ትመጡና እንደፈለጋችሁ ታረጋላችሁ። እኔ ግን አሁን ሙቭ የሚለውን ስለፈለኩ ውስጥ ካሉ ቴምፕሎች አንዱን ነው የምጠቀመው። ቴምፕሌት የሚል ነገር አለ። እዚህ ጋር ብዙ አማራጮች አሉ። ፎቶአችን አሁን ሴፉ እንዴት እንዲንቀሳቀስ እንደምንፈልግ ከነዚህ ውስጥ ሞሽኖች አሉ። አሁን እንደዚህ ሰውዬ እንዲደንስ ላርገው ሳምፕል ላሳያችሁ ነው። እናንተ ግን እዚህ ሺህ የሚቆጠር ሳምፕል ነው ያለው፣ ትሞክሩታላችሁ። ይሄ አሁን እኔ ጠዋት የሰራሁት ነው። እነ መንግስቱን ህፃን እያሉ ይሄው አሁን ሪዛልቱን ወዲያው ነው የሚያመጣልኝ። ይሄው ሴፍ ፋንታሁን እንደዚህ ሰራ ማለት ነው። አሁን ወተር ማርኩ በጎን አለ። አሁን እሱም በካፕ ካት እናጠፋለን። እዚህ ብዙ የምናረገው ነገር የለም። የቅድሙን ቪዲዮ እንወስድና በካፕ ካት ባክግራውንዱን እንቀይራለን። እነዚህ አሁን እየተጠቀምኳቸው ያለውትን መተግበሪያዎች ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም ኮሜንት ላይ ጽፍ አድርግላችኋለሁ። ለበለዚያ ቴሌግራም ገጼ ላይ ታገኛላችሁ። እዚህ ላይቱን እናስተካክላለን ቪዲዮ ማች እንዲሆን ማለት ነው። ከዛ ቪዲዮ ሪዛልቱ አሪፍ ይሆናል። ይህንን እና ሌሎችን የሰራዋቸውን ሳምፕሎች አሁን ከዚህ ቀጥዬ ላሳያችሁ። ሌላ ደግሞ ሳልነግራችሁ ቀረው ሰሞኑን አንድ እየሰራው ያለሁት የኤአይ አጭር ሙቪ ያለች የኢትዮጵያ ፕራይም ሚኒስተሮች በልጅነታቸው ያለውን ኮንዲሽን እና ብቻ ደስ የሚል ነው። ስክሪፕቱን አሁን ከነገርኳችሁ ይደብራል። ብቻ እየሰራው ነው። እስቲ ሳምፕሎቹን ላሳያችሁ። በቅርቡ ደግሞ እሱን ቪዲዮ ለቅላችኋለሁ። ከዛ በኤአይ በስልክ ብቻ ምን አይነት መስራት እንደሚቻል ታያላችሁ። አሁን በኤአይ እየሰራው ያለውትን ሳምፕሎቹ ላሳያችሁ።